there are many kingdoms in this world, but in the spiritual world, two kingdoms. These are the kingdom of God and devil's kingdom. በዚች ዓለም ላይ እንግዲህ ብዙ መንግስታት አሉ። ለመጥቀስ ያክል የኢትዮጵያ መንግስት፣ የኤርትራ መንግስት፣ የጅቡቲ መንግስት፣ የሱዳን መንግስት አልፎም የአሜሪካ መንግስት፣ የቻይና መንግስት በዚች ዓለም ላይ ብዙ መንግስታቶች አሉ። ነገር ግን በመንፈሳዊው ዓለም ላይ በስፒሪቹዋል ሪለም ላይ ሁለት መንግስት አሉ። ይህም የእግዚአብሔር መንግስትና የሰይጣን መንግስት ይባላል። እንግዲህ የእግዚአብሔር መንግስት ስንል የእግዚአብሔር መንግስት የጽድቅ መንግስት፣ የእግዚአብሔር መንግስት የሰላም መንግስት ነው። የእግዚአብሔር መንግስት የዘላለም ህይወት ያለበት መንግስት ነው። የእግዚአብሔር መንግስት መናገሻው የት ነው? አድራሻው የት ነው ካላችሁ የእግዚአብሔር መንግስት መናገሻው መንግስተ ሰማይ ነው። የሰይጣን መንግስት ደግሞ ስንመለከት የሰይጣን መንግስት የሞት መንግስት፣ የሰይጣን መንግስት የዘላለም ፍርድ ያለበት መንግስት፣ የሰይጣን መንግስት ቅጣት ፍርድ ያለበት መንግስት ነው። የሰይጣን መንግስት መናገሻው ሲኦል ይባላል። ሲኦል የዘላለም ዲን እሳት ያለበት ቦታ ነው። ወገኖቼ ዛሬ አንድ ነገር ይዤ ነው ወደፊታችሁ የቀረብኩት። ሰው ከነዚህ ከሁለት መንግስት ውጪ ሊሆን አይችልም። ዛሬ ወንድሜ፣ እህቴ፣ ወገኖቼ በየትኛው ናችሁ? እኔ የእግዚአብሔር መንግስት ተካፋይ ነኝ። የዚህ የእግዚአብሔር መንግስት ተካፋይ ለመሆን ከኛ የሚጠበቅ አንድ ነገር ብቻ ነው። ያም ቃሉ ሲናገር በሱ የሚያምን ይላል፣ በልጁ የሚያምን ይላል፣ በኢየሱስ የሚያምን ይላል የዘላለም ህይወት አለው ይላል። ስለዚህ የዚህ የእግዚአብሔር መንግስት ተካፋይ ለመሆን ከኛ የሚጠበቀው አንድ ነገር ምንድነው? በልጁ በኢየሱስ ክርስቶስ ማመን። ቃሉ ሲናገር ወደ ሮሜ ሰዎች ምዕራፍ 10 ከቁጥር 10 ላይ ሰው በልቡ አምኖ በአፉ መስክሮ ይድናል ይላል። ስለዚህ በልጁ በኢየሱስ ክርስቶስ ስናምን የእግዚአብሔር መንግስት ተካፋይ እንሆናለን፣ ከሰይጣን ጋር የምንቀጣ እንዳንሆን። ስለዚህ የእግዚአብሔር መንግስት ተካፋይ እንድንሆን በልጁ በኢየሱስ ክርስቶስ ማመን አለብን። መዳን በሌላ በማንም የለም ተብሎ ተጽፏል። መዳን የሚገኘው በልጁ በኢየሱስ ክርስቶስ ብቻ ነው። ኢየሱስ ብቻውን ያድናል። አሜን።